የከበረ ከሁሉ የተሻለ የከበረ ሁላችሁ በጌታ ስም ሰላም እላለሁ። እንደምን ከርማችኋል? እግዚአብሔር የተመሰገነ ይሁን። በመካከላችሁ ስለተገኘው ዛሬ በጣም አድርጌ እግዚአብሔርን አመሰግናለሁ። በመካከላችሁ እግዚአብሔር በጣም ድንቅና ተአምራትን ታላላቅ ነገሮችን እያደረገ እንደሆነ ይታወቃል እና በጣም ለዚች ቤተክርስቲያን ለመሪዎቿ ለፓስተር መስፍን ለሌሎችም በጣም ትልቅ አክብሮት አለኝ። የእግዚአብሔርን ጸጋ ከባህሪ ጋር ይዘው የሚኖሩ ሰዎች ሁሉ ጊዜ ያስገርሙኛል እና እግዚአብሔር ባህሪንም ጸጋንም በቤታችሁ ስላላጎደለ እግዚአብሔር የተባረከ ይሁን። ሙሽሮች አሉ ዛሬ የነሱ ቀን ነው በርግጥ እና እንኳን ደስ አላችሁ ለማለት ፈልጋለሁ። የደስታ ቀናችሁ ነው። እንኳን ደስ አላችሁ እንበላችሁ አንዴ አጨብጭበን። እኔና ሚስቴ ትንሽ ሙሽርነት የሚሰማን ሰሞን ነው ይሄ ሰሞን። ምክንያቱም ከአንድ 3 ቀን በኋላ 14ኛ ዓመታችን እናከብራል እና በዛ ሰሞን በመሆኑ ልክ በቃ በዛ ሰሞን ስለሆነ ትንሽ ለዛ ነው መሰለኝ መንፈሴን ትንሽ ወደ እናንተ አርጎታል ዛሬ ጠዋት ማለት ነው። ክብር ለእግዚአብሔር ይሁን። የምናቀው የእግዚአብሔር ቃል ክፍል መልሰን እንድናሰላስል አስባለሁ ዛሬ ጠዋት። ቅዱስ መጽሐፍ ላይ ያዛችሁ ሰዎች በሮሜ ምዕራፍ 12 ላይ እንሄድና የመጀመሪያዎቹን 2 ቁጥሮች አንብበን እግዚአብሔር የሚናገረንን እንሰማለን እና መጽሐፍ ቅዱስ ላይ ያዛችሁ ሰዎች ዛሬ አብረን እንድንመለከተው የማስበው የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 12 ከቁጥር 1 እና እስከ ቁጥር 2 ድረስ ያሉትን 2 ቁጥሮች ይሆናል። ግልጽ ቁጥሮች ናቸው። ብዙ ለመረዳት ከባድ ያልሆኑ ቁጥሮች ናቸው። እነሱን አብረን እያሰላሰልን እግዚአብሔር የሚናገረንን እንሰማለን። በጣም እንደገና ካላደከምኳችሁ መጽሐፍ ቅዱስ ቆም ተብሎ ሲነበብ ደስ ይለኛል እኔና ቆመን እንድናነብ ጠይቃችኋለሁ። እንደዚህ ይላል ምዕራፍ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። እግዚአብሔር እንዲያስተምረን አንገቶቻችንን ዝቅ አድርገን እንጸልያለን። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። በመካከላችን ስላለህ ጌታ እግዚአብሔር ሆይ እናመሰግናለን። በልዩ ልዩ መንገዶች እግዚአብሔር አምላክ ሆይ ወደኛ ስለመጣ እግዚአብሔር ሆይ በአምልኳችን በዝማሬ እግዚአብሔር ሆይ በጸሎት በልዩ ልዩ አይነት መንገድ ወደ እያንዳንዳችን ልብ ስለመጣ እናከብርሃለን። አይገባንም ነበር እግዚአብሔር ሆይ ልጆች ተብለን ልንጠራ አይገባንም ነበር። በመካከላችን ልትገኝ አንተም አይገባህም ነበር ጌታ ሆይ። አንተ እጅግ ቅዱስና ምጡቅ የሆንክ አምላክ ነህ። እኛ ደግሞ በጣም ታናናሾች ኃጢአተኞች እንደሆንን እናውቃለን። በክርስቶስ ኢየሱስ ወደኛ ስለቀረብክ እናመሰግንሃለን። በልጅ ሞት ምክንያት እኛንም ወደ አንተ ስላቀረብከን አንተም ወደኛ ስለቀረብክ ክብር ላንተ ይሁን። አቤቱ እግዚአብሔር ሆይ በዚህ ማለዳ ደግሞ በመካከላችን እንድትገኝና ቅዱስ ቃልህን ደግሞ በመክፈት በመግለጥ በመናገር እንድታስተምረንና እንድትናገረን እንድታገለግለን አቤቱ እግዚአብሔር ሆይ ራሳችንን ላንተ እናስረክባለን። ጌታ እግዚአብሔር ሆይ ተስፋ የሌለው ሰው ማለት አንተ የማትናገረው ሰው ነው። አንተ የምትናገረው ሰው ሁሉ ጊዜ ተስፋ አለው። ተስፋ ቢሶች እንዳንሆን አንተ ራስህ ተናገረን ጌታ ሆይ። ቅዱስ መንፈስህን በራሳችን አእምሮ ልንረዳው አንችልም እግዚአብሔር ሆይ። ቅዱስ ቃልህን መረዳት የምንችለው በመንፈስ ቅዱስህ አማካኝነት ነው። ስለዚህ እግዚአብሔር ሆይ መንፈስህ እንዲመጣ ቅዱስ ቅባትህ እንዲመጣ
በኔ በባሪያ ውስጥ አልፎ እንዲናገር ለወገኖችም የተከፈተ ልብና መንፈስ እንዲሰጥ ለምንሃለሁ። ልጅህን ኢየሱስ ክርስቶስን በበለጠ እግዚአብሔር ሆይ ማወቅና ወደ እርሱ መጠጋት የምንችልበት ጸጋ በዚህ ማለዳ ይሰጠን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። በሮሜ ምዕራፍ 12 የመጀመሪያዎቹ 2 ቁጥሮች ላይ በመመስረት የማካፈላችሁ የእግዚአብሔር ቃል ዋና ሐሳብ ዋና መልእክት ርዕስ ለመያዝ ለምትፈልጉ ሰዎች የሚመጥን አምልኮ በሚል ይሆናል። የሚመጥን አምልኮ በሚል ነው። ምክንያቱም ሮሜ ምዕራፍ 12 አቅርቡ የሚለን ለአእምሮ የሚመች የሚለው ቃል የሚመጥን ማለት ነው። ከሱ ነው ርዕሱን የወሰድኩት። መጣኝ የሆነ የሚስተካከል በእንግሊዝኛ ፌር የሆነ ፌር እንዲያውም አሁን አማርኛ ሆናለች ኦልሞስት አረ ፌር ሁን ምናምን እንደሚሉት ማለት ነው። ፌር የሆነ አምልኮ ለእግዚአብሔር ስለማቅረብ ነው። አሁን ዘመናዊ ሰው ስለሆንን የገበያ ሚዛን ተቀይሯል እንደምታውቁት እንጂ እኛ ሀገር ስቲል አለ የድሮ ግን አዲሱ ሚዛን አዲስ አይነት ሚዛን አለ ዲጂታል ይባላል እና አንዱን ክብደት ወስደህ ላዩ ላይ ቁጭ ስታረግበት ተክ 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 ብሎ ቀጥታ ኤግዛክት እንትኑ ነው የሚነግርህ ኪሎውን ስጋውን ቁጭ ስታረግበት 1.0832 ምናምን ኪሎ ምንም ጭቅጭቅ የለም። ከነጋዴም ጋር አትጨቃጨቅም፣ ከምንም ጋር አትጨቃጨቅም። ኧረ እባክህ ፌር ሁን ምናምን አትልም። ቁጭ ያረከውን ዘመናዊ ሚዛን ተክ 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 የራሳችሁንም ኪሎ ቀጥታ ነው የሚነግራችሁ። እንዲያው እንደ ድሮው ድንጋይ ዞር ዞር እያደረግን ሳይሆን ሄደ ቁጭ ስትልበት ድሮ ግን እንዲህ አልነበረም። አሁንም በእኛ ሀገር አለ የጥንቱ ሚዛን እንደምታውቁት በዚህና በዚህ ሚይዝ ማለት ነው። እና ስጋ ለመግዛት ስንሄድ በቃ ለምሳሌ ዛሬ ሁላችሁንም ሙዝ ላብላችሁ ዛሬ ምሳ ሰዓት ላይ ሙዝ ለመግዛት ስንሄድ እና ሄደን 2 ኪሎ ሙዝ ፈልጋለሁ ስንል በመጀመሪያ የ2 ኪሎዋን ሚዛን ያመጣና ቁጭ ያረጋታል። መርካቶ አካባቢ ኮልፌ አይደል እንዴ ያለ ነው እኛ ሁላችን እናውቃለን። እና አምጥቶ ሁለቱን ቁጭ ሲያረግ ሄዶ ከጭ ይላል ሚዛኑ። ከዚህ በኋላ ስራው ይሄንን 2 ኪሎ ድንጋይ ምንድነው የሚባለው? ድንጋይ ነው ስሙ ድንጋይ ነው። ድንጋይ ይሄን 2 ኪሎ ድንጋይ በደግ የሚያረግ ሙዝ ማስቀመጥ ነው። እና እየጨመረ በደግ ስኪል ድረስ ያ ተመጣጣኝ ሆነ ኤግዛክት እንደቀድሞ 1.083 ምናምን አይልም፣ ግን ቢያንስ ፌር የሆነ አንዳንድ ጊዜ ዝቅ ይላል፣ እግዚአብሔር ከረዳችሁ ከፍ ይላል። ግን ምን ትንሽ ተመጣጣኝ ሆነ ፌር የሆነ ለአእምሮ የሚመች ማለት እሱ ነው። ፌር የሆነ ነገር አርግ ምናምን ኧረ ትንሽ ጨምርበት፣ ትንሽ ፌር ሁን፣ ለትንሽ የሚመች ነገር አድርገው እያልን የምንገዛበት ሚዛን ማለት ነው። ቅዱስ ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ የሚያስቀምጠው የሚዛን አይነት እንደዚህ ነው። ወንድሞች እናቶች ለአእምሮ የሚመች አምልኮ አቅርቡ ነው የሚለን። ለአእምሮ የሚመች የሚለው ልክ እንደ ቅድሙ የሚዛን ቃል ነው። አዲሱ መደበኛ ትርጉም አይታችሁት እንደሆነ ለአእምሮ የሚመች አምልኳችሁ ነው ይላል። አቅርቡለት የሆነ ነገር ለእግዚአብሔር። ምን አይነት ነገር እናቅርብለት? ለአእምሮ የሚመች ምን ማለት ነው? መጣኝ የሆነ የሚመጥን እንዲያው እኩል እንኳን ባይሆን እንዲያው ትንሽ ለአእምሮ ምን የሚያደርግ የሚመች ማለት ነው። እንዲያው ቀጥታ 1.038 የሚለው አይነት እንኳን ባይሆን እርሱ ካረገው ነገር አንጻር እኩል ነገር ምላሽ እንኳን መስጠት ባይቻል ኧረ እባካችሁ ኧረ ጎበዝ ነው እንደው ቢያንስ ለአእምሮ የሚመች አምልኮ አቅርቡ ነው። እንዳይቀልህ ማለት ነው። እናንተ ቁጭ ብላችሁ አሁን ስታስቡ መጀመሪያ በዚህ ወገን እግዚአብሔር ያስቀመጠው ድንጋይ ምን የሚያክል ነው? እሱን ለማየት እንሞክር። መጀመሪያ ምን አስቀምጦ ነው እግዚአብሔር ኧረ ፌር ሁኑ የሚለን? ምን አስቀምጦ ነው እግዚአብሔር ለመጣኝ የሆነ ለአእምሮ የሚመጥን ለአእምሮ የሚመች ሪዝነብል የሆነ ፌር የሆነ አምልኮ አቅርቡለት ለእግዚአብሔር ሲል እግዚአብሔር በአንድ በኩል ያስቀመጠው ነገር ምንድን ነው? ይኸው ተመልከቱ ወንድሞች ሆይ ይላል ጳውሎስ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ እንድታቀርቡ